ሕይወትን አድኖ ሕይወቱን የሰዋው ዮናታን ያልተነገረና ልደመጥ የሚገባ በጎ ተግባር ሰውን ካደጋ መታደግ ነፍሱ አጥብቃ የምትሻው ነገር ነው። የነፍሱን ጥሪ ለመመለስም በ2012 ዓ.ም በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ የእሳትና ድንገተኛ አደጋ ስራ አመራር ኮሚሽን ቅርንጫፍ ጽሕፈት ቤት በፈቃደኝነት ለማገልገል አመለከተ። ያለ ደሞዝም ማገልገል ጀመረ። ወጣት ዮናታን ገብሩ ይባላል። የእሳትም የጎርፍም የተፈጥሮአማ ሆነ ማንኛውም ሰው ሰራሽ አደጋ በተከሰተበት ቦታ እሱ አይታጣም። ሳይታክት ነፍስን ለማዳን ይተጋል። ይህ አብዝቶ የሚወደው ስራው ነው። በነጻ ያገለገለበት ተቋምም ዮናታንን የተሰጠ ሰብአዊ ተግባር ተመልክቶ የጽሕፈት ቤቱ ሰራተኛ አድርጎ ቀጠረው። ወጣቱ በዚሁ የህይወት መሻቱ ለበርካቶች መድረስ ችሏል። አደጋን አነፍንፎ ህይወት መታደግ ከምንም በላይ እርካታው ነው። ላለፉት ዓመታት በዚሁ መልክ ወገኑን ሲያገለግል የቆየው ወጣት ዮናታን በተመሳሳይ መልኩ ሰኔ 20 ቀን 2017 ዓ.ም ላይ የተከሰተ አደጋ ለመከላከል በተሰማራበት ስፍራ አደጋውን ተከላክለው ህይወትንም አድኖ እሱ ግን ህይወቱን አጣ። በዛሬው ዕለት ህልፈቱን አስመልክተው የተቋሙ ሰራተኞችና አመራሮች ባዘጋጁት የሻማ መብራት ስነ ስርዓት ላይ የተገኙት የአዲስ አበባ እሳትና አደጋ ስራ አመራር ኮሚሽን ኮሚሽነር አህመድ መሐመድ ህይወቱ ቢያልፍም ተሻጋሪ ስራ ሰርቶ ነው ያለፈው፣ በዚህ እንኮራበታለን ብለዋል። የዮናታንን ስራ በተግባር ህዝብን እያገለገለን ማሳየት ይኖርብናል ያሉት ኮሚሽነሩ እንደ ተቋሙ ሙዚየም እየተዘጋጀ መሆኑን ገልጾ ወጣት ዮናታን በሙዚየሙ የመጀመሪያው ባለ ታሪክ እንደሚሆን ተናግረዋል። ታሪኩ አስተማሪና ተቋማችን የሚኮራበት በመሆኑ ሌሎችም መሰል የጀግንነት ስራ የሰሩ ኮሚሽኑ ሰራተኞችን በቀጣይ በሙዚየሙ ለማስተማሪያነት ታሪካቸው ይቀመጣል ብለዋል። ልጁ ሀገሩን ስለምወድ ኮርቼበታለሁ ያሉት ገና ካዘናቸው ያልተጽናኑት እናቱ ወይዘሮ ሙሉ ሀጎስ ናቸው። የወንድሟን ህልፈት በምትኖርበት አሜሪካ ሆና የተረዳችው ታላቂቱ ወይዘሮ ሰብለ ገብረ በበኩሏ ወንድሟ ትልቅ ራዕይ የነበረውና በዓለም አቀፍ ደረጃ የሚሰጡ የእሳት አደጋ መከላከል ስልጠናዎችን ለመውሰድ ብዙ ጥረት ያደርግ እንደነበር ተናግራለች። ጥረቱ ተሳክቶ በአውስትራሊያ ሀገር ስልጠና ለመውሰድ እድሉን አግኝቶ ነበረ። ቢሆንም በኮሮና ወረርሽኝ ምክንያት ስልጠናው ማግኘት እንዳልቻለ ይቱ ተናግራለች። ይህ ሁሉ ጥረት በሀገሩ የተሻለ ለማገልገል ካለው ትልቅ መሻት ነው ብላለች። በአዲስ ከተማ ክፍለ ከተማ የእሳትና አደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊዎችና ባልደረቦቹም ወጣቱ ለዚህ ስራ የተሰጠና በረፍት ሰዓቱም ጭምር አደጋ ባለበት ስፍራ ደርሶ ወገኑን የሚረዳና ከሁሉም ጋር ተግባቢ እንደነበር አስታውሰዋል። ስራውን አጥብቆ ከመውደድ የተነሳ ካሜራ ገዝቶ ተቋሙን በከፈተው የዩቲዩብ ቻናሉ ላይ ተቋሙንና የተቋሙን ሰራተኞች የየዕለት ተጋድሎ ለህዝብ ያስተዋውቅ ነበር ብለዋል። ወላጆችን ለማጽናናት ባዘጋጁት የሻማ ማብራት ስነ ስርዓት ላይ ገንዘብ በማዋጣት የ1 ሚሊዮን ብር ድጋፍ ለወላጆቹ አስረክበዋል። ሚኪ ታቦር ኒውስ ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁን።